ሶኒያ ውዴ እባክሽን ለትንሽ ቀን ማረፊያ ይኖርሻል? አይ ምንም አልተፈጠረም። በቃ አቶ አምነን እዚህ እንድቆይ አልፈለገም። አንቺ ደግሞ ከባለቤቱም ያውቅ የለም። ምናልባት የሰራሁት ምግብ አልጣፈጣቸውም ወይ ጽዳቴን አልወደዱት ይሆናል። ግን በቃ አንቺ ጋር እንዳርፍ ፈቀጅልኝ። የኔ ጓደኛ ፈጣሪ አለሁ ይበልሽ። እሺ ወይዘሮ ዛራ ደሞዝሽን አልወሰድሽ። አሁንም እልክልሽ ይሆናል። እኔ ደሞዜ ገንዘብ አይደለም ቤተሰባዊነት ነው። አመሰግናለሁ። ሰላማችሁ ይብዛ። እና ዛህራ አቤት። እኔም ዛሬ ከዚህ ሄዳለሁ። አብሬሽ እመጣለሁ። እስኪ በቤሊን ድርጊት የተደሰታችሁ ሰዎች ቪዲዮ ላይክ በማድረግና ኮመንት ላይ አንድ ቁጥርን በመጻፍ ጀምሩልን። እንግዲህ አቶ አምነን ሁላችንንም የሚያበሳጭ ድርጊት አድርጎ ነበር። ወይዘሮ ዛህራን ለብዙ ዓመታት በዛ ቤት ውስጥ ስትሰራና ስታገለግል የኖረችውን ልክ እንደ እናቱ የምትቆጥረውን አንዲት ምስኪን ሴት ባልተገባ ሁኔታ ሲያናግራት፣ ሲሰድባት እንዲሁም ከቤቱ እንድትወጣለት ሲያመነጫጭቃት ተመልክተናልና ያ ድርጊት ሁላችንም ለእሱ ያለን አመለካከት እንዲቀየርና እንድንናደድበት አድርጎን ነበር። ቤት ውስጥ ያሉ ሰው በሙሉ ቢመክረውም አክስትየውን ብትመክረውም ሁሉም ሰው ቢመክረውም ሊሰማ አልቻለም። በመጨረሻም ግን ቤሊ ልትወጣ ስታስብና ዛህራን ተከታይ ጠብቅኝ አብረን እንወጣለን ስትላት በፊቱ ላይ የታየው ነገር እንዴት አድርጌ ላስቀራቸው የሚል ሀሳብ ነበር። በእኔ በኩል እነሱን ያስቀራቸዋል። በእርግጥ እሱ የታወቀ ነገር ነው እንደሚያስቀራቸው፣ ግን እንዴት አድርጎ ነው የሚለው ነገር ነው። ቢያንስ ተመለሱ ብሎ እንኳን እንዳይናገር የእሱ የገዛ ሚስቱና አክስቱ እዛ ጋ ቆመው ለቤሊም ብሎ ተመለሱ አላቸው ብለው ስለሚያወሩበትና ያልተገባ የሆነ አመለካከት ስለሚያሳዩት ብቻ ያንን ቃል ለመናገር ይከብደዋል። ነገር ግን ለቤሊም ብሎ ሰድ በግዱ እንዳትሄድ ሊከለክላት ወይም ሊያስቆማት ይችላል። ታዲያ አይቱ ወይዘሪት ወይም ደግሞ ወይዘሮ ዛህራ ለምንድን ነው ልትባረር የቻለችው ወይም እዚህ ጫፍ ላይ የደረሰችው እዞም ያለ ማስጠንቀቂያ የሚሉን እንመልከት። እንደሚታወቀው ሜርሲን ያለፈው ክፍል ላይ እንደተመለከታችሁት ሁሉም ተሰብስበው ሲያበሽቋት ነበር፣ ሴቶቹ ማለት ነው። ከዛ በኋላ ላይ ወይዘሮ ዛህራ ያሳየችው ድርጊትና ተግባር ትክክል ነው ብዬ አላስብም። ያው ነገሩ ቢያልፍም እሷን ለማብሸቅ እየሞከረች ነበር በጊዜው። በእርግጥ ስታዛት ራሱ አልታዘዘም ማለቷ ይህ ከፍተኛ ንቀት ነው። ነገር ግን ሄዳ እያለቀሰች ሄዳ ለአምነን መናገሯ ሜርሲ ብዙ ጣጣ ይዞ መጥቷል ማለት ነው። ያቺን ፓርት ብትጠነቀቅ ኖሮ የሁሉ ነገር ውስጥ አትገባም ነበር። ምክንያቱም የቤቱ ባለቤት አክስት እንደመሆኗ መጠን ልታከብራትና ልታታዘዛት ይገባል። ማብሸቅና አለማናገር ሌላ ፓርት ነው ብዬ አስባለሁ። እስኪ የእናንተን ሀሳብ ኮመንት ላይ ያስቀምጡልኝ። አቶ አምነንም ከወሰነ ውሳኔ ንቅንቅ አልልም እያለ ነበር። ቤት ውስጥ ራሱን ማስከበር ፈልጎ ነበር። ነገር ግን ቤሊን ልትሄድ እንደሆነ ስታቅ የሆነ ውስጡ የደበረው ይመስላል። ያው ይፈቅድላታል ትሄዳለች ብዬ አላስብም። ግን እንዴት አድርጎ ያስቀራታል? እንደነገርኳችሁ እሱ በጣም አጓጊ እና ወሳኝ ፓርቱን አግኝተነዋል። ያው ቀጣይ ሲለቀቅ አብረን የምንመለከተው ይሆናል።
እንግዲህ የጠላቴ ጠላት ወዳጄ ነው የሚባል አባባል አሁን እየሰራ ይመስለኛል። ምንም እንኳን ጄሪ የቤሊን ጠላት ብትሆንም ያው ለጊዜው ነው የተስማሙት። ግን የቤሊን ጠላት ብትሆንም አሁን ቤሊንን ለማጥፋት ሜርሲና ሙስጠፋ ሲመካከሩ ተመልክታችኋል። እና ያው የጄሪ ጠላት ናቸው ማለት ነው። ስለዚህ የጠላቴ ጠላት ወዳጄ ነው የሚለው ነገር እዚህ ጋር ይሰራል ማለት ነው። እና ሜርሲ በትክክል ሰምታችኋለች። ሁለቱ ሲያወሩ ሙስጠፋና ጄሪ ሲያወሩ ሰምታችኋለች። እና ሁኔታውን ልትጠቀምበት እያሰበች ነው ያለችው። ጄሪን እንዴት አድርጋ ከእንትና ማራቅ እንደምትችል እያሰበችበትና የተመካከሩ ነው ያሉት ከሙስጠፋ ጋር እና እንደምታግዘው ቃል ገብታላታለች። ስለዚህ አሁን ለሁለት ያልተበገረ ጉልበት ነው የሚኖራቸውና እንደዚህ በቀላሉ እንትን ይላሉ ብዬ አላስብም። ጄሪ ምንም እንኳን ራሷን እንደ ብልጥ የምታይ ሴት ብትሆንም ብዙ የሚቀራት ነገር አለ። ያው ቢገባት አክስት ሞርዚና የነገረቻትን ነገር ለጥሩ ተግባር መጠቀም ትችል ነበር። ለምሳሌ እሷ የነገረቻትን ነገር ማለት ሜርሲ እያሴረችባት እንደሆነ ስታቅ እሷም ሜርሲ ላይ ማሴር ትችል ነበር። ያው እየተነጋገሩ በሚገናኙበት ሰዓት ላይ የተሸወደች እየመሰለች ብዙ ነገር ማስተካከልና ከህይወቷ ማውጣት ትችል ነበር። ግን እሷ የመረጠችው እንግዲህ በፊት ለፊት ወጥታ መናገሩ ነው። ይህ ደግሞ ለጊዜው ሴፍ የሆነች እንዲመስላት ያደርጋታል። ነገር ግን ለሜርሲ ሌላኛ በር መክፈት ማለት ነው። ያው በግልጽ ይህን በር ስትዘጋባት በሌላ በር እንድትገባ እያመቻቸችላት ነው ብዬ ነው የማስበው። ያው ሌባ እስኪገባ ዝም በለው ሲገባ ጠብቀህ ግደለው አይደል የሚባለው። እና እሱ ባላስነቃ ሙድ ልታስጠቁራት ልታስይዛት ትችል ነበር። ነገር ግን እሷ ይሄ አልገባትም እና ይሄ ደግሞ እንደሚቀራት አንድ ማሳያ ነው ብዬ አስባለሁ። በሌላ በኩል ደግሞ አክስት ሞርዚናም ብዙ ነገሮችን ለማጣራት እየሞከረች ነው። በተለይ ደግሞ ስለ ሜርሲ። ለማንኛውም ይህን ፓርት በዚህ መንገድ ሪካፕ አድርጌላችኋለሁ። ቀጣይ እንዲለቀቅ የምትፈልጉትን ነገር በሙሉ ኮመንት ላይ ጻፉልኝ። እስከዛ ድረስ መልካም ጊዜ ይሁንላችሁ። ቸር ሰንብቱ።